ቁርአን መክሉቅ ይህ اللفظ المنزل መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር። ቁርአን ቃሉም መልእክቱም ከጌታ አላህ ዘንድ የመጣ የአላህ ንግግር ነው የምንለው። ይህንን ስንል ግን ከላይ መጽሐፍ ሆኖ ወርዷል ማለት አይደለም። ከአላህ ዘንድ የወረደው ቃል ሆኖ ነው። መላኢካው ጅብሪል ከጌታ አላህ ቃልን ይሰማል። ያንኑ የሰማውን ቃል አምጥቶ ለረሱል አለይሂ ሰላቱ ወሰላም ያሰማቸዋል። እሳቸው ደግሞ በመላኢካው ጅብሪል አማካኝነት የሰሙትን ይህንኑ የጌታ አላህ ቃል ለሰሃቦቻቸው ያሰማሉ። ቁርአን የአላህ መክሉቅ መሆኑን ማመን ዋጅብ ነው። ኩሉ መክሉቃት ኸልቁ ሊላህ ሁሉ መክሉቅ የአላህ ፍጡር ነው። ሰሃቦች ደግሞ ወቅቱ በፈቀደላቸው የጽህፈት መሳሪያ በመገልገል ምን ያደርጉታል? ይጽፉታል። የተጻፈው ግን የማን ቃል ነው? የአላህ ቃል ነው። ቁርአን በዚህ መልክ ነው የመጣው። ከላይ መጽሐፍ ሆኖ አልወረደም። ለምን? ቁርአኑ የወረደለት ነብይ ማንበብም ሆነ መጻፍ አይችልማ። ተውራትና ኢንጂል ለሙሳና ለኢሳ ሲሰጡ አለይሂም ሰላም መጽሐፍ ሆነው ነው መጀመሪያውኑም የወረዱት። ለምን? ነቢያቶቹ ማንበብ ይችላሉ፣ መጻፍ ይችላሉ። ቁርአን ግን የወረደው ማንበብና መጻፍ በማይችል ነብይ ላይ በመሆኑ ነው። ስለዚህ ቃሉ የአላህ ነው። ከላይ እንደወረደ ሳይጨመር ሳይቀነስ ተጽፎበታል። ለዚህ ትልቁ ማስረጃ በቅዱስ ቁርአን ውስጥ ቁል የሚለው እስካሁን ድረስ መኖሩ ነው። እንደ ቋንቋ ህግ መውጣት ነበረበት ቁል የሚለው ከቁርአን ላይ። ለምሳሌ ሱረቱል ኢኽላስን እንመልከተው 112ኛው ሱራ። ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጡና ሲፍ ለና ረበክ፣ እስኪ ይሄ አምላኬ ነው ፈጥሮኛል ይጠብቀኛል የምትለው አምላክ ምን አይነት እንደሆነ ባህሪውን ንገረን ብለው ጠየቋቸው። የኔ ጌታ ማለት ይሄ ነው ብለው እሳቸው ምላሽ አልሰጡም። ይልቁኑ ጌታ አላህ ቃልን አወረደ። ቁል በላቸው ለነዚህ ሰዎች አንተ የምታመልከው አምላክ ሁወላህ እርሱ ማን ነው? አላህ ነው። አላህ ደግሞ አሐድ አንድና ብቸኛ ነው። እስከ መጨረሻው ይቀጥላል። እዚህ ጋር ምንድነው የኛ ማስረጃ ሲባል ቁል የሚለው ነው። ከጌታ አላህ ዘንድ በመላኢካው ጅብሪል በኩል ለሳቸው ሲመጣ ቃሉ ትእዛዝ ስለነበረ ነው የምንለው። ቁል የሚለው በል የሚለው ትእዛዛዊ ግስ በጅብሪል በኩል ወደ እሳቸው ሲመጣ ትእዛዝ ስለነበረ ነው። እሳቸው ደግሞ ከጅብሪል እንደሰሙ ቁል የሚለዋን አነበቡት። እሳቸውም ለምንድን ነው እሳቸው የሚያነቡት? ማንን እያዘዙ ነው? ሰሃቦችን እያዘዙ እኮ አይደለም፣ ምላሽ እየሰጡ ነው ለሰዎቹ። ስለዚህ እንዲህ በል ተብያለሁ ብለው ሐሳቡን ለምን አልገለጹም? ቃሉን ራሱ ነው እሳቸው አሁንም ያነበቡት። ቁል ሁወላሁ አሐድ። ይሄ ማለት ቁርአን ከላይ እንደወረደ ተጽፏል ማለት ነው። ዛሬም እኛ ስንቀራው ምን ብለን እንቀራዋለን? ቁል በል እንላለን። ማንን ነው በል የምንለው? አንቺ ጓደኛሽን አይዳን ቀስ ብለሽ በጆሮዋ ነይ ቡና ጠጪ ብለሽ ተናገሪያት ብትባይ ሄደሽ አይዳ ቀስ ብለሽ በጆሮሽ ቡና ጠጪ ተብለሽ አልትያታለሽ እንዴ? ቀስ ብለሽ በጆሮዋ የሚለው ላንቺ የተሰጠ ትእዛዝ ነው። ቡና ጠጪ የሚለው ብቻ ነው አይደል አስተላልፍ የተባለው? ሄደሽ ቡና ተጠርተሻል ይሆናል፣ ወይም ነይ ቡና ጠጪ ተብለሻል ነው። ቀስ ብለሽ በጆሮሽ የሚለው ላንቺ ነው፣ ያን ታስቀሪዋለሽ። ቁል በል የሚለው ትእዛዝ ለሳቸው የተሰጠ ነበር። እንዲሉ የተፈለገው ሁወላሁ አሐድ ነበር ማለት ነው። አሁን ግን ቃሉ ቁል የሚለውም አብሮ አለ። ይሄንን ዛሬ ግን እኛ የምንረዳው በሰበበ ኑዙሉ ነው፣ በወረደበት ምክንያት። ቃሉ ግን እንዳለ መጻፉ የማንም የፍጥረት ሐሳብ ሳይገባበት ከአላህ ዘንድ እንደወረደ ዛሬም ቁርአን አለ ነው። ስለዚህ ቁርአን የጌታችን የአላህ ቃል ነው። ቃሉም መልእክቱም የሱ ነው። ግልጽ ነው። ገብቷችኋል?